ወንጀል አይደለም አንድ ሰው አንዲትን ሴት መውደድ ወንዱ ሴቷን መውደድ ይሄ ተፈጥሯዊ ነገር አሁን ወደ ሐላል ሊሄድ ወይም ደግሞ ያችን አይቷት የወደዳትን ልጅ ለማግባት እስቲኻራ እየሰገደ ነው አይደል እዚህ ጋር አሁን ከኢሞሽን ወጣ ብሎ በአቅል ሲታሰብ እቺ ልጅ ለሱ ኸይር ትሁን አትሁን እሱ ለሷ ኸይር ይሁን አይሁን ያውቀው አላህ ምንም የሚያውቁት ነገር የለም ሁለቱ ነገ ይጣጣማሉ አይጣጣሙ ነገ የተደበቀ ባህር ይውጣ ነገ ምን እንደሚፈጠር አያውቁ አይደል በጣም የሚጣጣሙ ልጆች ሊሆኑ ይችላሉ በተቃራኒም ሊሆኑ ይችላሉ ጊዜያዊ ስሜት ነው ያለው ይሄንን አላህ ነው የሚያውቀው ከጊዜያዊ ስሜት ወጣ ተብሎ ከታሰበ በጣም ኢምፖርታንት ዱዓ እንደሆነ ይሄን እንረዳለን በጣም ወሳኝ ዱዓ ነው ምክንያቱም ላይፍህን ነው እየወሰንክ ያለው አይደል የህይወት አጋርህን እየመረጥክ ነው ሌሎቹ ነገሮች ከዚህ በታች ናቸው ብዬ ስለማስብ ሰው መኪናም ሊገዛ ወይም የሆነ ስራ ለመጀመር ምናምን እኮ እስቲኻራ በሁሉም ነገር ይሰገዳል ግን የህይወት አጋርህን ለመምረጥ በምትወስንበት ጊዜ ከስሜትህ ነፃ ሆነ ለአላህ ምርጫውን መተው ያኔ ሰኪና ይኖርሃል ነገሩም ሲሆን ኸይር እየሆነ እንደሆነ ታውቃለህ አላህ አድርጎልሃል እዚህ የሚመጡ ኦብስታክልስ የመወጣት አቅምህም እኮ ይጨምራል በቃ እየተማርክባቸው ያደስክ ፍቅር ይታደሳል ግንኙነት ይታደሳል አይደል በደንብ ኢምፕሩቭ እያደረግክ ትሄዳለህ ስሜትን ብቻ ተከትሎ አይደለም የሚገባው በእንደዚህ አይነት ሁኔታ